እኔ የምለው ዩቲዩብን ለኔ ብላችሁ ነው እንዴ ስክሮል የምታደርጉት? ለኔ ብላችሁ ነው እንዴ የምትገቡት ዩቲዩብ? አረ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ ይሄ ጥላ ነው። እስቲ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጉልኝ። ባገዙኝም ጠይቁኝ እስቲ ውዶቼ። ለሚገዛ ሰው ደግሞ ሽርሽር አድርጉልኝ። ይሄ የልጅ ማቀፊያ ነው ባለ 2200 አያችሁ ከለር እኛ ጋር ከመጡ ምን ጠይቀው አጡ ነው እንግዲህ። እዘዙ ቅመሞችዬ፣ እዛ ሆናችሁ ለጓደኛችሁ፣ ለእህታችሁ፣ ለእናታችሁ ሰርፕራይዝ አረግላችኋለሁ። ሂጂ ያላችሁበትን ሄዳለሁ ወስድላችኋለሁ። እንግዲህ አበረታቱኝ እላችኋለሁ። ከናንተ የሚቀንስ ነገር የለም። የናንተ አንድ ላይክ አንድ ሰብስክራይብ ለኔ ዋጋ አላትና እስቲ አበረታቱኝ እላችኋለሁ። እሺ ሌላ የተለያዩ ነገሮች አሉ። እንግዲህ ያው ሁሌም እንደምታውቁት ልብስ ቤት ነው የምሰራው። ዩቲዩብ ደግሞ ሁለ ገብ ነው። ቁርአንም አንዳንዴ ምክርም አልባሳትም እንለቅበታለን እላችኋለሁ። እስቲ አበረታቱን እላችኋለሁ። ዱሽ ከናንተ የሚቀንስ ነገር ምን አለ? እስቲ ሰብ ላይክ ሼር አርጉልኝ ውዶች። ምን ይቀንሳል ከናንተ? ይሄ ነው እንግዲህ የፋጥማ ቲዩብ ቤቷ ማለት ነው። እሺ ይታያል መቼም። ባትገዙኝም ደግሞ ጠይቁኝ እስቲ ጠይቁኝ። ፋፊ ስንት ነው? ፋፊ ያምራል። ኮመንት አሳጡኝም ሰጡኝ። ኧረ አበረታቱኝ። ከናንተ ምን ይቀንሳል? ይሄ የልጅ ልብስ ነው እንግዲህ የልጆች ቀሚስ የተለያየ እንግዲህ ያው ታውቃላችሁ ኢትዮጵያ አዋራ ምን አይጠፋትም። ያው በፌስታል አሽገን ዲኮሩን ጠብቀን የተለያዩ ኳሊቲ የሆኑ ቀሚሶች ይመጣሉ። ባለታይት ባለ ቦርሳ። አሁን ደግሞ ትምህርትም እየደረሰ ነው። የጅልባብ ነው ዶጪ ትምህርትም እየደረሰ ነው። ቦርሳ፣ ደፍተር፣ ምሳቃ ኢንሻአላህ እስቲ አበረታቱኝ። እስቲ ላምጣ እንገዛሻለን። አምጪ ባሉኝ እስቲ ባሉኝ ካላችሁኝ ያመጣለሁ። እኔ ጋር የሌለ ነገር ይዘዙኝ አመጣለሁ። ይሄ ደግሞ ጥቁር አዝሙድ ነው ወይንም ሀበተ ሳውዳ ይባላል። ይሄ የጥቁር አዝሙድ ዘይት ነው። ጥቁር አዝሙድ በሐዲስ ደግሞ የተነገረለት የተመሰከረለት ነው። ከሞት በስተቀር ለሁሉም በሽታ መድኃኒት ነው ይላል በሐዲስ። እንግዲህ አምናችሁበት እናንተ ተጠቀሙ። በተለይ ሳይነስ እውነት አረብ ላይ ሆናችሁ ሳይነስ ለሚያስቸግራችሁ ውድቶቼ ለሳይነስ በጣም መድኃኒት ነው። እሺ ባፍንጫችሁ ሳቡት እና እንትን አድርጉ። በቡናም በሻይም በውሃም ጠብ አድርጋችሁ ጠጡ። ማታ ደግሞ እስቲ ተቀቡት። ታጥባችሁ ስተኙ ጥቁር አዝሙድ ዘይቷን ትንሽ ጠብ አድርጋችሁ የወይራ ዘይት ካለ ጠብ አድርጋችሁ ተቀብታችሁ ተኙ። ያው ጥራት ተነስታችሁ ለውዱ መታጠባችሁ አይቀርም። ፀሐይ አይፈልግም። ጥቁር አዝሙድ ዘይት ተቀብታችሁ ፀሐይ አይንካችሁ። እሺ ምች ያወጣል። ምች ስለሚል በራሱ ባህሪው ማለት ነው። ይሄ ደግሞ ሉሲ የፀጉር ቅባት ነው። ሄር ፉድ ነው የሚለው የፀጉር ምግብ ማለት ነው። የካሮት ቅባት ናት። ታጥባችሁ ስትቀቧት ለስለስ ታረጋለች። ለልጆቻችሁም ስትቀቡ ያው ፀጉራቸውን ታፍታታለች። እሺ ሌላ ያው እንደምታውቁት ክታብ ነው። ዱሩሱል ሙሂማ ኡሱል 30 ኩዝ አቂዳ ኡሱል 30 በትልቁም አለ። የተለያዩ ክታቦች አሉኝ። ለመስጊድ ቁርአን አለኝ 30 ጁሱ ቃኢዳ አለኝ እና የምትፈልጉትን ነገር እዘዙኝ እላችኋለሁ። ለመስጊድ ወቅፍ ማድረግ የምትፈልጉ ለደረሳዎች መስጠት የምትፈልጉ እና እናንተ እዚህ ሆናችሁ ባትገዙኝም ማለት ነው እዚህ ሆናችሁ ለቤተሰብ ስጭልኝ ማለት ይቻላል። ለልጅ ለመድረሳዎች ለእያንዳንዱ አሁን መስጊድ ላይ ወቅፍ አሁን ለምሳሌ ብዙዎቻችን ብዙ ሀጃ ይኖርብናል። ያንን ሀጃችንን እኛ ለአላህ ነግረን ሰደቃ ማውጣት ባለን ነገር መስጠት እኮ ገንዘብን አትቀንስም። እሺ ስጡ፣ እውነት ስጡ። ስትሰጡ
ቀኝ እጃችሁ እየሰጣ ግራ እጃችሁ አይ ይላል ሐዲስ ላይ። ስለዚህ ስጡ። ዛሬ የሰጣችሁት ነው ነገ የምታገኙት። ነገ ወንጀላችንን እያንዳንዱ እንትን እየጠየቀን አላህ በሐሰናታችን ደግሞ እና ውዶችዬ የላምቷ ድምጽ እንግዲህ የላም ድምጽ የናፈቀው ካለ በእናንተ ውስጥ ማለት ነው አሰማችላችኋ። ምን አገባኝ። እና ውዶቼ፣ ማሮቼ፣ ፍቅሮቼ አበረታቱኝ። እናንተ አበረታቱኝ። እውነት ምንም ይቀንስ ነገር የለም። ባገዙም የለ ለሞራል ማለት ነው። ላገዙኝ እኮ ነው። እና መግዛት ብቻ እኮ አይደለም ሰው የሰው ልጅ የሚያበረታታው። ሼር አድርጉ ላልደረሰው ይድረስ። ምናልባት ለአምስት ለስድስት ሰው ሼር አድርጋችሁ አንዷ ምትገዛ ልትሆን ትችላለች። ያ ራሱ እኔ እናንተ እንደገዛችሁ ነው ማስበው። እሺ ስለዚህ ውዶችዬ አበረታቱኝ ነው ምላችሁ። አበረታቱኝ እላችኋለሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች። እና ቦርሳም አለ አዳዲስ ለሚሄዱ ልጆች እህት ካላችሁ የእህት ልጅ የወንድም ምስት ምናምን የሚሄዱ ልጆች ካሉ ቦርሳ አለኝ። አረብ ሲኬድ የሚለበሱ የተለያዩ የውስጥ ልብሶች፣ የጡት መያዣ፣ ፓንት፣ ታይት፣ ሂጃብ፣ ካልሲ ሳይቀራል እኔ ጋ እንዴ። አበረታቱኝ በቃ ውዶች። እሺ ያው እንግዲህ እየለመንኳችሁ ነው። አበረታቱኝ እላችኋለሁ። ሌላ ደህና ነው። ቀጣይ ደግሞ እንገናኛለን ኢንሻአላህ።